የሙሉ ጊዜ ፖለቲከኛ ስሜን ማን ነው ያለው የሚጠራውና አንተ ሙና ነው እየጠራው አንተ ጓንጉል ነው ስሜ ጎልጉል አይደለም አልኩ አይደል ያው እኮ ነው ምን ጓንጉልም ጎልጉልም አንድ እኮ ነው ያው አልሸሽም ዘወራሉ አሁን ማማ ዙሪያሽና ማማ ቡላሊ አንድ አይነት ስም ነው አይ ጓንጉል ለዛ እኮ ነው ጎልጉልም ምልሽ ጓንጉል ማለት አቅቶ ነው ጎልጉል የምትለኝ ቶ እሱን ሁሉን ተውና ይልቅ የት ቆይተ ነው ማት መገናኛ ቤት ሂጂ ጉድ አይቼ መጣ የምን ጉድ አቤት ግዙ ለመሆኑ ምን አየ አምላክ አለ ጨዋው ፖለቲከኛው ሐሰተኛ ነብዩም ጨዋ መስሎ ባንድ ላይ ቁጭ ብሎላል አይ ጓንጉል አሁን ይሄንን አይተ ጨዋውም እንትኑ እንዴ የምትል ይሄንን አይተ ነው ያው ለእናት እኮ ይውልህ መጥፎ ልጇም ጥሩ ነው እንደኔ ደግሞ ጥሩ ልጇም ለሷ ጌጧ እኮ ነው አረ ግድልይ ባክህ ግምስግም ነው አሁን የናቱን መሶብ የሚሰርቅ ከናቱ መቀነት የሚፈታ ወንድም ከወንድሙ የሚያጣላ እንዴት ነው ጥሩ ልጅ ሆነ እና ምን ነው ወደኔ ያፈጠጥክሳ መጥፎ ጥሩ ነው ብለህ ነው ነው እንዴ እሱን ተውና ስልክ ስደውል ስልክ አይሰራም ነበር ምን ሆነ ነው ሱስናማናማ እናውራበት እንደው በጣም አስቸግረኛለህ ጓዲ ስልክ እንቢ ብላኛለች ተመራመረባትማ ወንድም ማለት አምጣት እስኪ ደግሞ ለምርምሩ ነው እኔ ዋና ቴክኒሻል ምንም ሐሳብ አይግባ ስልኩ ይሰራል እኔ እሰራለሁ ቴክኒሻሉ እኔ ነኝ የስልኩ ችግር የለውም አሁን ይኸውልህ የሆነ ነገር እያሰብኩ ነው ላንተ ምን እያሰብኩልህ መሰለህ የሆነች ቅጽ አለች እሷን ቅጽ ትሞላታለህ ከዛም በኋላ ስልክን እንሰራለን ቅጹ ምን መሰለህ ይኸውልህ አሁን ቀስ ብለን እዚሽ ጋር ላስፈርምህና እያንዳንዷን እያስፈረምኩ አብራራለሁ ቆይ ይኸውልህ እንደውም መጀመሪያ ቆይ ላስፈርምህ ቆይ ምንድነው ና ቆይ ዝም ብለህ እዚህ ጋር ከፈረምኩ በኋላ አንተ ከፈረምኩ በኋላ እነግርሃለሁ አልኩህ አይደል እንካ ና አንጣጣትክን አየው አዎ ዘንድሮማ አንተን ይኸውልህ የገበሬ ማህበር ላይ አሞህ ነው እንዴ ቀስበህ የገበሬ ማህበር ወስጄ ዋና ሊቀመንበር ነው ማረግ ዋና ሊቀመንበር ናዚ ላይ ፈርም በል እዚህ ላይ ይኸው እዚህ ጋር አዎ በቃ አሁን አንተ ከዚህም በኋላ አንተ አሁን የኛ አባል ሆነሃል ማለት ነው የኛ አባል ነህ አንተ ከዚህም በኋላ ይኸውልህ አሁን እኔ በደንብ አሰለጥናለሁ ወስጄ የገበሬ ማህበር ዋና ሊቀመንበር አረጋለሁ ማለት ነው ዘንድሮ የኛ ፓርቲ ቢያንስ እንኳን ከ250 በላይ መቀመጫ ሊያገኝ ይገባል እሺ ታዲያ በምንድን ነው ጥሩ ጥያቄ ጎልጉል አንተ ሳይገባ እንድታልፍ አትፈልግም ጥሩ ጥያቄ ይኸውልህ ይሄ 250 መቀመጫ የጠላ ቤት መቀመጫ ነው ታዲያ መደብ ካልሆነ እንዴት 250 መቀመጫ ከምን ይገኛል አይ ጓንጉል ዋናው አንተ ይመችህ እንጂ ለመቀመጫው ደግሞ አንተ ምንድነው አንተ ወንበር ሆነ መደብ ሆነ ምን ዋናው አይውልህ 250 መቀመጫ ማግኘታችን ነው ሰማህ ከዛ ባለፈ ለዚህ ለገበሬ ማህበሩ አሁን በእያንዳንዱ ጎጥ ላይ ጥሩ የሆኑ የጠላ ቤት ፋብሪካዎችን እንገነባለን ማለት ነው አየሁ ስለዚህ ይሄ ማለት ደግሞ በሳምንት 4 ቀን ምን አላችሁ ማለት ነው ስፖንሰር አላችሁ ማለት ነው ምን ነው ስፖንሰር አይ ጓንጉል እያስረዳው እንጓዛለን ችግር የለው ስፖንሰር ማለት ይኸውልህ ጠላ 4 ቀን ሙሉ በነፃ መጠጣት ማለት ነው ይሄ ማለት ደግሞ እንዲመርጡን ያደርገናል ብልጥ ሆነሽ እሱ ከሆነባ ችግር የለም እሱን እኮ ነው የምልህ ይኸውልህ ጓንጉል አሁን 100% ምነግርህ
በዘንድሮ ምርጫ ማሸነፍ አለብን። ምንም ችግር ማሸነፍ አለብን። ምንም ችግር በቃ ስለዚህ አሁን እነዚህ እያንዳንዱን ጠላ ቤቶች በእኛ ቁጥጥር ስር ማድረግ አለብን። እናደርጋቸዋለን። አንተ እያንዳንዷን የምርጫ ቅስቀሳ በየጎጡ ሄደህ ቅስቀሳ ማድረግ ትችላለህ። ምንም ችግር የለውም። ለስልጣናው በኔ ጣለው። ምንም ችግር የለውም። አሰለጥናለሁ። ዋናው ያን ነው። ቃላችሁን አክብሩ። ምንድን ነው አንተ? የእኛ ፓርቲ እኮ ታማኝ ፓርቲ ነው። ከየት ወዴት ስሙ እኮ አየን በነጻ ተላከውን እሱ ነው ዋናው። አይጎንጉል እሱ እኮ ዋና ሊቀመንበሩ እኔ እኮ ነኝ። ከየት ወዴት ፓርቲ እኮ ዋና ሊቀመንበሩ እኔ ነኝ እኮ እንደዚህ የማሾረው እኮ። ስለዚህ ይኸውልህ በሳምንት 4 ቀን ቃሌ ነው። ቃሌ በኔታ ቅስቀሳውን በኔታ በቃ አሁን ይኸውልህ ከዚህም በኋላ ማድረግ ያለብንን ነገር እናደርጋለን። እኔ እናንተ እሺ እናደርግ በቃ ይሄ በልና አሁን እኔ አሁን ስልክን እሰራልሃለሁ። እንግዲህ መቼስ አንድ አባል ላይ እየሰራን አይደል? ቁጭ በል አምጣ እስኪ ስልክህን። ምኗ ነው አሁን? ቆይ አልሰራ ያለችህ ምንም ቅጣም ባሯ ነው የጠፋኝ። እስከዛ ያላስቸገረች ነገር አለ ብለህ እንካ። እስከዛ ተመራመርባት አንተ። ያዝና ተመራመርባት ጓዴ ወንድሜ። ችግር የለውም ደግሞ ለዚህ ካልሆንኩ አሁን ትደውልና ታወራታለህ። ችግሩን ትነግራታለህ። ምንድነው ችግሩ? ስልኬ እምቢ አለኝ ብለህ ደውለህ ትነግራት። ቆይ ቁጥሩን ንገራ። እንካ ንገራት። እኔ እስከዛ በደንብ እንትን ልበልልህ። ነው አንቺ ስልኩን የምታነሺው? ይቅርታ ደንበኛችን ምንኛ ነገር ትተው ጥያቄውን ብቻ ይጠይቁ። ይሄም ጠይቅሽ ጥያቄ አይደለም። እሱንስ ተይው። ደግሞ ለምንድን ነው ሲም አስገባ እንዲል ያደረጋችሁ ስልኬን? ይቅርታ ደንበኛችን ኢንሰርት ሲም እያሉት ሲሙ ደግሞ እንሰቱን ምን ሊያደርገው ነው? የእናንተ ስልክ ደግሞ እንደ ሰው ምግብ መመገብ ጀመረ። እንዲያ ከሆነማ 100 ፍሬ በቆሎ አቅሜ ወራሆይ ጥቅል ገዛ ነበር። ደንበኛችን እየሰሙኝ ነው? ከመስማትም ችግርሽን እስከ አፍንጫሽ እየነገርኩሽ እኮ ነው። ይቅርታ እየተደማመጥን አይደለም። እየሰሙኝ ነው ደንበኛችን? ጓንጉል ደንቆሮ ነው ያለሽ ማን ነው? እንግዲያውስ ስልኩ ሲም ያስገቡ ያሉ የሚያስቸግሩት ከሆነ አቅራቢያ ያሉ የስልክ መሸጫ መደብር ያሰሩት። ስልኩንም ሲሙንም ከናንተ ነው ያወጣሁት አልኩሽ አይደል? ምንድን ነው የምትለኝ? እባክህ ሰርቷል በላት። ተስተካክሏል በላት። የኔ እናት የኔ ማስተካከል ካቃታችሁ 10 ጊዜ ማስያጅ እየላካችሁ ባትሪን አትጨርሱ። ሰርቷል። ቻርጀሬም እየተቃጠለ ነው። ደግሞ የመሴጁ ቁጣ መሴጁን ላነብነ ካሳረገው ብሬ ላጥ ያደርገዋል። ሰርቷል በላት ያሁን ሰርቷል። ጓንጉል ሰርቷል እኮ ሙነ ነው። አይ ጓንጉል ዘግቷለች እኮ አንተ ሙነ ነው ዘግቷለች እኮ የለችም እኮ አሁን። ወጥሮስ ችግሩን ሲነግሩት ማን ይወዳል? እንካ ስልክን በቃ ስልኬን አምጣ። እኔንም ጨምሮ ነው። እናንተ ፖለቲከኞች ደግሞ ሰው በሰላም ውሎ ሲገባ አትወዱም። ግርግር መፍጠር ትወዳላችሁ ማለት። አንተ መስራት የምትችል ከሆነ ለምንድን ነው ስልኩን መስራት የምትችል ከሆነ ከነያ ቦጋላ ጋር የምታገናኝ? መፈለጊያ ነገር ፈልጎ በበላይነሽ አመድ ሲጥ ቢያደርገኝስ? አይ ጓንጉል ስጋት እኮ ይገባኛል።
ከመቼ ወዲህ ነው ደግሞ እንዲያው አንተ አሁን መብትን መጠየቅ ከመቼ ወዲህ ነው በበላይነሽ አመዲ ሲጥ የሚያስደርግ ነውስ ደግሞ ከየት ወዴት የሚለው ፓርቲ አባል እንደሆንክ ዘንግተህ ነው ከእንግዲህ ፖለቲከኛ ጓደኛ የለኝም ያስመክፉ ተንኮሉ ነው ጓደኛ ተው ምንድነው? አየህ የጃምቦ ጠርሙሱን በደንብ ሳያጥሙት ቀርቶ ላርጎ ሲሸት ሸታላት አቻ አስተነገኝ ምን አይነት ነገር ነው? አስተነገኝ አቤት። ለምንድን ነው ይሄን ጠርሙሱን ሳታጥሙ የምትቀዱበት? ላርጎ ይሸታል እኮ ተሎ ቀይርልልኝ። እሺ በጣም ይቀጥላል። አየው ሰው በገንዛ ጊዜው እንጀራውን ሲዘጋ በጣም እንጂ ጓንጉል ተው እንጂ ሳሙና ጠጥተህ ልትሞት ነው እንዴ? አይ ጓንጉል ምንም አይነት ሳሙና እኮ የለውም። ታዲያ ሳሙና አለው ብለህ በእኔ በወንድምህ ነው እንደምታሾፍ? የዚህ ዘመን ሰው ክፉ ስለሆነ እንደነዱ ተነርተህ እንዳይጎዱ ብዬ እኮ ነው። ወንድም አለ እንደዚያ ብለህ ነው እንዴ? እንግዲህ ያ ተስፋ እንደው ከሱ ለነዚያ ሰዎች ከሱ እንዳያቆመኝ እኮ ብዬ ነው። ለዚህ እኮ ነው እንደነዱዋት እነዳ ይመር። አይ ወንድሜ እንደው ያችን ነገር ከፍሬ ቆጥረዋት እንደው ወደ በረት ያስገቡ ይብላል። አይ ጓንጉል አይዞህ፣ አሁን በረቱ ሞልቷል። አዲስ በረት እስከሚሰሩ ድረስ ይረሱታል። ትዝ አትላቸው፣ አትፍራ። እስከዚያ ይረሱታል። ጠጣ ስለመብርሃን የራበይ ደካማን ስለመብርሃን የራበይ ሽማግሌ ስለመብርሃን ተጓጉል ነው ትሰራ ስለመብርሃን ጓንጉል ስለመብርሃን አትነቁት ስለመብርሃን ጓንጉል ጓንጉል ሊበላ